እንግዲህ ሌላው የዚህ የኢንጀክሽን ፓምፕ ክፍል ደግሞ ፓምፕ ፕላንጀር ብለን የምንጠራው ወይም ደግሞ ፕላንጀር ብለን የምንጠራው ነው። ይህ ፕላንጀር ብለን የምንጠራው አካል እዚህ ሃይድሮሊክ ሄድ ወይም ደግሞ ዲስትሪቢዩቲንግ ሄድ ብለን የምንጠራው ክፍል ውስጥ በዚህ መልኩ በሚንቀሳቀስበት ሰዓት እንግዲህ እጅግ በጣም ፕሪሳይስ ሆኖ በጣም ዝቅተኛ በሆነ ክሊራንስ እና እንደዚሁም ፊውልን እንኳን በመሃል በማያሳልፍ ደረጃ ፕሪሳይስሊ የተሰራ ወይም ደግሞ ማሽን ተደርጎ የተሰራ ፓርት ነው። ይሄ ፓርት እንግዲህ ሃርድንድ ስቲል ከሆነ ማቴሪያል የተሰራ ሲሆን በላዩ ላይ እንደምትመለከቱት የተለያዩ ቅርጽ ያላቸው ግሩቮች እና እንደዚሁም ደግሞ ቀዳዳዎችን እናገኛለን ማለት ነው። እዚህ ላይ እንግዲህ በፊት ለፊት በኩል የምታዩቸው እነዚህ ግሩቮች ሳክሽን ግሩቭ ብለን የምንጠራቸው ሲሆኑ እንግዲህ ብዛታቸውም ከኢንጂናችን ነምበር ኦፍ ሲሊንደር ጋር እኩል ነው ማለት ነው። አሁን እዚህ ላይ ያለውን ብንቆጥር 6 ግሩቮችን እዚህ ጋር እናገኛለን። እነዚህ 6 ግሩቮች ማለት እንግዲህ ይሄ ኢንጀክሽን ፓምፕ 6 ሲሊንደር ኢንጂን ላይ የምናገኘው የኢንጀክሽን ፓምፕ ፕላንጀር ነው ማለት ነው። እንግዲህ እንደዚሁ ግሩቭ 4 በሚሆንበት ሰዓት ደግሞ እንደዚሁም የ4 ሲሊንደር ወይም ደግሞ 4 ሲሊንደር ያለው ኢንጂን ላይ የምናገኘው የኢንጀክሽን ፓምፕ ፕላንጀር ይሆናል ማለት ነው። ስለዚህ ሳክሽን ግሩቮቹ ከነምበር ኦፍ ሲሊንደሮቹ ጋር ወይም ደግሞ ኢንጂናችን ላይ ከምናገኘው ነምበር ኦፍ ሲሊንደር ጋር እኩል ነው ማለት ነው። ሌላው እዚህ ጋር የምናገኘው ደግሞ እንደዚሁም አንድ ቀዳዳ አለ። ይሄ የምታዩት ቀዳዳ ዲስትሪቢዩቲንግ ፖርት ይባላል። ቀደም ሲል ካስታወሳችሁ በዚህ በሃይድሮሊክ ሄድ ላይ ከዚህ ከሴንተራል ወይም ደግሞ ይሄ ከፕላንጀር ባረል ብለን የምንጠራው ይሄ ሴንተራል ሴክሽኑ ከዚህ ወደ እያንዳንዱ ዴሊቨሪ ቫልቮቹ ወዳሉበት ቦታ ኢንተርናሊ ፓሴጅ አለ ብያችሁ ነበረ። ያ ፓሴጅ ምንድነው ያለው? ዲስትሪቢዩቲንግ ፓሴጅ ነው ያለው። እንግዲህ ከነዚህ ፓሴጆች ጋር እዚህ ፕላንጀር ላይ የምናገኘው ዲስትሪቢዩቲንግ ፖርት ይሄ እየተሽከረከረ ኮንሳይድ በሚያደርግበት ሰዓት እንግዲህ ለእያንዳንዱ ዴሊቨሪ ቫልቭ ፊውልን ያስተላልፋል ወይም ደግሞ ዲስትሪቢዩት ያደርጋል ማለት ነው።